ሃይ ጋይስ እንዴት ናችሁ? ዛሬ ለየት ያለ የባቅላባ አሰራር አሳያችኋለሁ። ውሃ፣ ወተት፣ ዘይት፣ እንቁላል፣ ዱቄት እና ቤኪንግ ፓውደር አድርገን እናሸዋለን። ለየት የሚያደርገው ወተትና ቤኪንግ ፓውደር መጠቀማችን ነው እና አቼቶ አልተጠቀምንም እዚህኛው ሬሲፒ ላይ። ከዛ እንደተለመደው እንደዚህ እየዳመጥን በቆሎ ዱቄት እንደራረባለን። ከዛ አንድ ላይ እንደዚህ ዳምጠን እንለያየዋለን። በፓትራችን ልክ እንቆራርጠዋለን። ከዛ ፓትራችን ላይ አድርገን እንደዚህ እንደራረበዋለን። ከዛ ለውዛችንን እንበትንበታለን። ከዛ አሁንም እንደራረበዋለን። ከዛ እንቆራረጠዋለን። በፈለግነው አይነት ቅርጽ አድርገን መቆራረጥ እንችላለን። እኔ ዛሬ እንደዚህ ነው የቆረጥኩት። ይህንን ይመስላል። ከዛ ዘይት እንቀባዋለን። ቅቤ ቢሆን የተመረጠ ነው። ለአንድ ሰዓት እናበስለዋለን። ከዛ ሲራፓችንን እንሰራለን። እኔ የተጠቀምኩት ሱከርና ውሃ ነው። ከዛ ግን ሎሚ ቢጨመርበት አሪፍ ነው። ከዛ ሁለቱም ትኩስ እያለ ነው ሲራፑን ያፈሰስኩበት። ከዛ መጨረሻ ላይ እንደዚህ ዲኮሬት አድርጌዋለሁ። በጣም ይጣፍጣል። ፎሎ፣ ሼር፣ ላይክ ማድረጋችሁን አትርሱ። ቻው